አበው የነገሩትን ያልሰማ የመከሩትን ያልፈጸመ ድንጋይ ነው ሲሉ ተረቱ። እኔ የሚበልጠኝ አንድ አሁን ብሔራዊ ቲያትር ዶክተር ገዛኢ ጸጋው በግጥም የንግድ ዓለም ውስጥ ገብቶ ትርፋማ የሆነ ግለሰብ አናገኝም። ዋና ፍሳሽ በቅርብ አዘጋጅቶ የነበረው ግጥምና ዜማ ውድድር ላይ ግጥሙ የኔ ነበር። የደጋጎች አውጋር የቄስ የቀሳውስት የወልዮች ሀገር ምኑ መሰለ አሁን እነ መሰለ ገብሬዎች ሲወጡ ነበር እኛ የምንገባው። ትልልቆቻችን ያየነው እነሱ ነበር። እድል ወይስ ጥረት የሚባለው ውይይት እጅግ በጣም አነቃቂ ነበር። እጅግ በጣም በህይወት ዘመኔ ማረሳው። ስልጣኔ የማይነበረው ድሮ ነበር። ስልጣኔ አቀራረብ ጋዜጠኝነት የማይነበረው ድሮ ነበር። ሁለት ድርጅቶች አሉ በእኔ ስር የሚተዳደሩ ቦርከና በጎ አድራጎት ድርጅት እና ዲኤምቪ ፎር ደሴ በጎ አድራጎት ድርጅት ከ12 ሚሊዮን ብር በላይ ወጪ በማድረግ ዝቅተኛ የማህበረሰብ ክፍሎች ከማንም ሰው እንዳያንሱ ሰላም ጤና ይስጥልን ውድ የዲቢል ሚዲያ ተከታዮች፣ ዛሬ ከአንድ ሁለገብ የጥበብ ሰው ጋር ቆይታ እናደርጋለን። ይህ የጥበብ ሰው ጋዜጠኛ ነው፣ ፕሮሞተር ነው፣ እንዲሁም ገጣሚ ነው። አህመድ ወዳጆ ይባላል። ተወልዶ ያደገው ደሴ ከተማ ነው። ወሎ ያፈራችው የጥበብ ሰው ነው። ውድ ተመልካቾቻችን እንግዲህ ከዚህ የጥበብ ሰው ጋር ቆይታ እናደርጋለን። ቻናሉ አዲስ ስለሆነ ቻናሉን ሰብስክራይብ እያደረጋችሁ እንዲሁም ላይክ እያደረጋችሁ እንድትመለከቱ እንጋብዛለን። አህመድ ወዳጆ እንግዲህ ቀደም ብዬ እንዳስተዋወቅኩት ሁለገብ የጥበብ ሰው ነው። አህመድ ወዳጆን እኔ ሲተውንና ሲዘፍን ብቻ ነው ያላየሁት። ከዛ ውጭ ሁሉንም የጥበብ ዘርፎች የዳሰሰ የጥበብ ሰው ነው። እንግዲህ አህመድ ወዳጆ ጥሪያችንን አክብረህ እዚህ ስለመጣ ለተመልካቾች ስም በጣም ነው የማመሰግነው። እስኪ ግጥም እንዴት እንደጀመርክ፣ መቼ ነው የተጀመረው ግጥም መጽሐፍ፣ በምን አጋጣሚ ነው የተጀመረው በሚለውን ጀምር። በቅድሚያ እንግዲህ ዴቪል ቤተሰብን ከልብ አመሰግናለሁ። እንኳን በሰላም ጠበቃችሁን። እንግዲህ እኔ ግጥም አጀማመር ሂደቴ እንደ ማንኛውም ሕፃን ልጅ እዚሁ ደሴ ከተማ በድሮው ውቀጮራ ትምህርት ቤት ይባል የነበረ አሁን ንጉስ ሚካኤል የሚል መጠሪያ ነው ያለው። እዛ ነበር የምንማረውና አማርኛ መምህር ትልቅ ተጽዕኖ አሳድሮብኛል። በተለይ ለስነ ጽሁፉ ቀረብ ያለው አማርኛ ስለነበር አማርኛ ትምህርትንም እጅግ በጣም አድርጌ ነበር የምወደው። በጣም ልዩ ፍቅር ነበረኝ። በጣም ጎበዝ ነኝ አማርኛ ላይ። ነገሮችን እንዴት እንደሚገለጹ ነገሮች ሰልፍ ሜዳ ላይ ተማሪዎች ሲያቀርቡ፣ ሚኒ ሚዲያ ላይ ሲያቀርቡ አዳምጣለሁ። ግን እከሌ ብዬ የማደንቀው ሰው አልነበረም በዛን ሰዓት የግጥም አነሳሴና አንድ ያየኋትን ነገር በነገታው በጀርባ ጽፌ ለማቅረብ ያየኋትን ነገር ለህብረተሰቡ ለማስተላለፍ አልተኛም ነበር። ምንጩ የተነሳው ከዛ ነው። ትምህርት ቤት ማለት ትምህርት ቤት እንዳንድ የመማር ማስተማር ሂደት ጎን ለጎን ወደ ኪነ ጥበቡም ደግሞ እንድታደላ የሚያደርግ ያኔ በእኛ ጊዜ የሙዚቃና የድራማ ክበቦች ነበሩ። እዛ ውስጥ አንድ አባል ሆኜ ስሳተፍ ነበር። የዛን ሰዓት በጣም አንጋፋና ስመጥር የነበሩ ድምፃዊ ተክለማርያም ረዴ፣ በነገራችን ላይ ከአንደኛ ክፍል እስከ አራተኛ ክፍል አንድ መምህር ነበር ያን የሚያስተምረው። ተክለማርያም ረዴ ነበር ከአንደኛ ክፍል እስከ አራተኛ ክፍል የሚያስተምረና ለሙዚቃው ቅርብ ነው። የእሱ ጓደኛ ብርሃን አሊ ያለ፣ ሁለቱ ሙዚቃ መሳሪያም ስላላቸው ለሙዚቃ የነበረው ተሳትፎ የነበረው ወደዛ ስትቀርብ ወደ ድራማው ስትሄድ ምስትል የመጽሐፍ ስሜቱ ይነሳሳል። ሰዎች ሲያቀርቡ ስትሰማ ምን ስትል ምስትል ለምን ያልጽፍም ወደሚለው ስሜት መጣና ከከለያየሁ ብዬ ሳይሆን ከራሴው ጀመርኩ። አማርኛ መምህር ማበረታታት ጀመር። ሚኒ ሚዲያውን ለቀቀልን። እያልን ስንመጣ ወደ ሰልፍ ሜዳ መጣን። ኮንፊደንሱ ተፈጠረ። ቆመህ ወረቀት ጽፈህ ማንበብ ትችላለህ፣ ምንም ችግር የለብህም። ብርሃን አሊ ጋር የተለየ አታችመንት እንዳላችሁ አውቃለሁ፣ አሁንም ነግረህናልና ብርሃን አሊ ጋር የተለየ አታችመንት ካላችሁ እንዴት ወደ ሙዚቃው የመግባት አጋጣሚ አልነበረም? የኔ ስሜት መጻፍ ነበር። ያኔ ነገሮችን መግለጽ ነው። የመዝፈን ፕሮባቢሊቲ በጣም ጠባብ ነበር። ግን የሙዚቃ መሳሪያ አድናቂ ነው። ዜማም ትልቅ አቅም እንዳለ የተረዳሁትም
ብርሃን አሊ ሰርተው እኔ ጽፌ ስሰጥ፣ አሁን ደግሞ በተለይ አሁን በአሁኑ ሰዓት ላይ ያለው ነገር ስታይ የዜማ አቅም በጣም የጎለበተ። ስለዚህ ከግጥም በተሻለ ዜማ ከባድ ነው። ምናልባት የመጀመሪያ ግጥምን ታስታውሰዋለህ? በምን ዙሪያ ነው የተጻፈው? እንደው ምናልባት ካስታወስከው። በነገራችን ላይ በመጀመሪያ የሚለው ጥያቄ ለማስተናገድ የሚያግዱኝ ነገሮች አሉ። ምክንያቱም እኛ ያኔ ከትምህርት ቤት ተነሳን ወደዚህ ይሄ የኔ ግጥም ነው በዚህ ጊዜ ጽፌዋለሁ ብዬ የምለው ሀሳብ የለኝም። ምክንያቱም ዴይ ቱ ዴይ የተፈጠሩ ነገሮችን ነው መድረክ ላይ የምታቀርበው። መልካም እንግዲህ ይህ ፕሮግራም የመዝናኛ ፕሮግራም እንደመሆኑ በመሀል ግጥሞችን ለአድማጮች ቀንጨብ እያደረግን እናሰማለን እና ያው ከስራዎች ብዙ የግጥም ስራዎች ያሉ ከነሱ መረጥ እያደረግ ለአድማጮች ታስደምጥልኛለህ እና እስኪ አንድ ጀባ በለልኝ። ድንጋይ ደነዙ ድንጋይ ደንቆሮ እድሜ በቁና ሰፍሮ ከዓመተ ፍዳ ዘመን ከሰው በፊት ተፈጥሮ እንዳልነበር ሁሉ ከኋላ የመጣ አይና ወጣ ሆነና ሰው ክፉ ሰው ጥፉ ሰው ክርቱ ሰው ከንቱ ሰው የትናንቱ በድንጋይ ዘበን ተከልሎ በድንጋይ ካብ ተጠልሎ ድንጋይ ከስሎ በድንጋይ ኖሮ ከድንጋይ ኋላ ተፈጥሮ እንዳልነበር ሁሉ አበው ለድንጋይ የምሳሌ ቃላት ወረወሩ። አበው የነገሩትን ያልሰማ የመከሩትን ያልፈጸመ ድንጋይ ነው ሲሉ ተረቱ። ሰውም ከእንስሳት የሚልቅ ብስል ፍጡር ነው ሲሉ ተሟገቱ። ከሙግት ማግስት ሲተረተር የተረቱሉ የኋላ ኋላ ገባቸው አበው ያኔ እንደታለሉ። ድንጋይ ገዝፈው ልቆ ታየ ሽቅብ ርቆ እንደ ተራራ ሰው ከተኛበት ሳይነቃ ድንጋዩ ሰማይ ጠቀስ ሕንጻ ሳት። በነገራችን ላይ በጣም ምጡቅ የግጥም ችሎታ ነው ያለው አህመድ ወዳጆ። ተመልካቾቻችን እኔ ከሁሉም ከጋዜጠኝነቱም ከፕሮፓጋንዳ ከሌሎች ከድራማ ምንም የግጥም ችሎታ በጣም ይገዛኛል እና በጣም ነው የማደንቀው። በነገራችን ላይ በዚህ አጋጣሚ ልነግር እፈልጋለሁ፣ ግጥም ስትጽፍ የሆነ ነገር እንዴት ነው የምትጽፈው? መነሻ ምንድን ነው? ለምሳሌ ግጥም ልጻፍ ብለህ ቁጭ ብለህ ነው ግጥም የምትጽፈው ወይስ የሆነ ነገር አይተህ ስሜትህን ነክቶ ነው ወደ ግጥም የምትቀይረው? አዎ አሁን የኔ አጻጻፍ ሁለት አይነት ነገር ነው። ስሜቴ ሲመጣ ብዙ ጊዜ አንድ ገጣሚ ሊገጥም የሚችለው ከራሱ መሰረታዊ ስሜት ተነስቶ ነው። ከዚህ አንግል የኔ ስሜት ሲሰማኝ ሳዝን፣ ስከፋ፣ የሆነ ነገር ሲጎድለኝ ምን የምትለው ጽፈ የምታስቀምጠው ነው። የኔ ለየት የሚያደርገው ጽፌ ወደ ተግባር ነው። ለምሳሌ አሁን ከስራ ጋር ተያይዞ የተለያዩ ነገሮችን የማደምቀው በግጥም ነው። አሁን የዛሬ ተዳከም እንጂ የግጥም ውድድር ነበር በሰፊው በተለይ በ90ዎቹ ዓመታት እጅግ በጣም አንድ አለቃ ነበረኝ ጎበዝ ገጣሚ እጅግ የሚበልጠኝ። እኔም ግጥሞቹን አውቃቸዋለሁ፣ በጣም ይበልጠኝ። ሁልጊዜ ሁለተኛ ወጣ ነበር እና ለምንድን ነበር የምንጽፈው? ለኑሮ ነበር የምንጽፈው። ምንድነው? ለውድድር ነበር የምንጽፈው። ለገንዘብ ነበር፣ ለሽልማት ነበር። ስለዚህ ለስሜቴ ብዬ እኔ የምለው ለሆነ ነገር የሚወጣ ካልሆነ ነው ቁጭ የማደርገው። ብዙም ለመጻፍ ስሜቱ የለኝም። ዛሬ ግን እንዲህ ያለ ስራ አለና ጻፍና አንጣ ብትለኝ ገራሚ ነገር ሰርችልህ እላለሁ። ያኔ ልጅነቱም ስላለ ያው ለሳንቲም ለምናምን አዎ ጠቅሞናል። በእኛ ዘመን በእጅም በጣም ጠቅሞናል። እኔ ለረዥም ዓመታት በቃ አንደኛ ገጣሚ ተብለህ እኮ ሁልጊዜ ስትወዳደር የምታሸንፈው አንተ ነህ። ሁልጊዜ አንደኛ ነው። ግን እኔ የሚበልጠኝ አንድ አሁን ብሔራዊ ቲያትር ዶክተር ገዛኢ ጸጋው ለረዥም ዓመታት አላውቀውም፣ አንተዋወቅም፣ ውድድር ላይ እንወዳደራለን። ሁልጊዜ አንደኛ ነው የሚወጣው። እሱ አለ ተብሎ ከተሰማ እኔ ሁለተኛ ነው። በተለይ የአማራ ክልል የሚያዘጋቸው ፌስቲቫሎች እዛ ላይ በርካታ ስራዎችን ያልፉልን ነበር። ከተማ ላይ ያሉ የስነ ጽሁፍ ስራዎች በብዛት አንደኛ ደረጃ ነበር የሚዘጉት። ገዛኢ ጸጋው ከሌለ ካለ ግን እሱ አንደኛ ነው፣ እኔ ሁለተኛ ነው። አምንበታለሁ፣ ይበልጠኛል። ጥሩ። በተለየ የምወደው ግጥም ማለት ከጻፍካቸው ግጥሞች የተለየ እወደዋለሁ የምትለው ግጥም አለ? በተለየ ሁኔታ የምትወደው? እንግዲህ እንዲህ ነው ማለት ከባድ ነው ለገጣሚ። ውስጥ ያለውን የግጥም እድገት እንዴት ታየዋለህ? በአሁኑ ሰዓት ግጥም በደንብ እየተሰራበት ነው ብለህ ታስባለህ? አሁን በኢትዮጵያ ደረጃ ያለው የግጥም እንቅስቃሴ ስታየው፣ በነገራችን ላይ ግጥም በሁለት መንገድ ይከፈላል። ባህላዊ ግጥም ድሮ የነበረው ጥንታዊ አመጣጡ መንፈሳዊነትን የተላበሰ ነው። አንዱ ዘመናዊ ነው።
አሁን እንዳጠቃላይ የግጥምን እንቅስቃሴ በኢትዮጵያ ደረጃ ስናይና ስንመዝ ነው ግን ለግጥም የተሰጠው ቦታ በግጥም የንግድ ዓለም ውስጥ ገብቶ ትርፋማ የሆነ ግለሰብ አናገኝም። ምክንያቱም ለግጥም የተሰጠው ቦታ ዝቅተኛ ከመሆኑ አንፃር እንደ ማህበረሰባችን በግጥም የግጥም ንግድ ጀምሮ ሀብታም የሆነ ገጣሚ የለም። ህብረተሰባችን ያለው ያቀባበል ያረዳድ የምኑ እንደገና ጥንታዊ መነሻዎቻችን የነበሩ ምርጥ እኮ እሴቶች ነበሩ። እነዛውን በዘመናዊነት እየተቀየሩ ወደ ቴክኖሎጂ እየመጡ ያለበት ሂደት ስላለ ግጥም በኢትዮጵያ ደረጃ ወደፊት ሂዷል ወይ? አልሄደም ነው መልሲ። ምክንያቱም ተቀዛቅዟል። ግጥም እንጀራ ነው ተብሎ የሚባልበት ደረጃ ላይ አይደለም ያለነው። ግጥም ለሆነ ነገር ማሳመሪያ ነው። ግጥም ለሆነ ፕሮግራም ማድመቂያ ነው። ካልሆነ በስተቀር በግጥም ኖርማሊ እንዳንድ ግብአት ያለ ግጥም ሊሆን አይችልም ተብሎ የሚባል ነገር የለም። አሁን ዛሬ ሁሉም ገጣሚ ነው በየቤቱ። ግን በምን ላይ ነው? በቴክኖሎጂ በዘመኑ ላይ ነው። ሞደርን ግጥሙን ነው እየተከተለ ያለ ማህበረሰቡ። ኖርማሊ ግን ግጥም በኢትዮጵያ ደረጃ ሲባል መነሻችንን እየረሳን ስለመጣን ነው። ባህላዊ ቅኝቶቻችን ናቸው መነሻዎቻችን። የተረሱነ በልሃ ልበልሃ እነ ስነ ቃል የሉም። አሁን አንሰማቸው። ማጆሪቲውም የግጥምን መንፈስ ስታየው እጅግ በጣም ዝቅተኛ ነው። አትራፊ ነው ሊባልም ስለማይችል በኢትዮጵያ ደረጃ ያለው የግጥም ትንሣኤ እጅግ በጣም ደካማ። ምናልባት የህትመት ዋጋ ከመጨመር ጋር የህትመት ዋጋ ማመጣው የአንባቢ ቁጥር ሲኖረን ነው። አሁን ትልቁ ችግር ይህን ጥያቄ ላልቀበለው የምችለው ምን መሰለህ? ምርጥ ጸሐፊዎች አሉ፣ ምርጥ ነገር ግን ያሳትማሉ፣ ገበያ ላይ ይወጣል። ገበያ ላይ ይወጣል፣ ገዥ የላቸውም። አሁን የግጥም የተወሰኑ ሰዎች ካልሆኑ በስተቀር ኢትዮጵያ ውስጥ ብዙ የግጥም መጽሐፎቻቸው በየመጽሐፍት መደብር ውስጥ ተደርድረው አቧራ ጠጥተው ነው የምናገኛቸው። ሌላው ቀርቶ ትልልቅ የምርምር ተቋማቶች እንኳ የነዛን መጽሐፍና ግጥሞች ገዝተው ለትውልድ የማስተላለፍ መንገዳቸው በጣም ጠባብ ነው። ለምርምሩ ይበዛል፣ ወደ ልብ ወለዱ ይሄዳል። አሁን ከእንትን የመጣው አሁን ነው። ይሄ አሁን የህትመት ዋጋ መናር አሁን ካለው ወቅታዊ ጉዳይ ጋር የተያያዘ ጉዳይ ነው። ነገር ግን ሲጀመር ግጥም አንባቢ ማህበረሰብ አለ ነው። ያን ማጆሪቲ ስታየው ለግጥም ያለው ቦታ ሁሉም ማህበረሰብ ዝቅተኛ ነው። ግን ግጥም ምንድነው? ለአንድ ፕሮግራም ማድመቂያ፣ ለአንድ ፕሮግራም ውበቱ ነው የሚቀርበው። አሁን አሉ በየአዲስ አበባ ላይ ያሉ፣ ደሴ ላይ ያሉ አልፎ አልፎ የሚታዩ የግጥም በጃዝ የተለያዩ ምሽቶች የመሳሰሉ ጅምሮች አሉ፣ የኪነ ጥበብ ስራዎች። አሁን እነሱ የተሟሟቁ እየመጡበት ሂደቶች አሉ። ከዚህ በዘለለ ደግሞ እነዚህ ማህበራዊ ሚዲያ ላይ አጫጭር ሲኖችን ብቻ አጫጭር ዘመናዊና ሞደርን ግጥሞችን በተለያየ ነገር ዜማና ቅንብር እያቀናበሩ የሚያስተምሩ ካልሆኑ በስተቀር አጠቃላይ ማጆሪቲውን ስናየው የኪነ ጥበብ እድገት የግጥም ትንሣኤ እጅግ በጣም ዝቅተኛ ነው ብዬ አስባለሁ። ፐርሰናሊ እስኪ አንተ በግጥም ተጠቅሜያለሁ ብለህ ታስባለህ? ግጥም ጠቅሞኛል ብለህ ታስባለህ? እንደ ቋሚ ስራ ጠቅሞኛል ባልልም የዕለት ጉሮሮዬን ከመድፈን አንጻር አሁን ብዙ ጊዜ ቀደም ሲል መጀመሪያ ላይ ለመግለጽ እንደሞከርኩት የተለያዩ ኢሹ ያላቸው ሀሳብ ይዘው የመጡ የኪነ ጥበብ ውድድሮች ላይ ገንዘብ ለማግኘት ነው የምንጽፈው። የተለያዩ የኪነ ጥበብ ፌስቲቫሎች ላይ ጥቅም ለማግኘት ነው የምንጽፈው። በዛ እኮ ረዥም ጊዜ ኑሯችን ስንደጉም ኖረናል። ይሄ ወቅታዊ ስራው ስለነበረ ነው። እነዚህ በጎ አድራጎት ድርጅቶች ነበሩ፣ የውጭ ድርጅቶች ነበሩ። በኤችአይቪ ላይ በተለያዩ ዓላማና ግብ ይዘው በከተማ ደረጃ በብሔራዊ ደረጃ ሲንቀሳቀሱ የነበሩ ትልልቅ እንትኖች በተለያየ ኢሹ ጥሩ ይከፍሉ ነበር፣ ጥሩ መድረኮች ይዘጋጁ ነበር። ከዛ አንጻር ሲታይ እውነት ነው ግጥም ጠቃሚ ነበር። ቢያንስ ማለፍ የማልችለውን የከፋውን ቀን ተወዳድሬ አልፌ ገንዘብ አግኝቼበታለሁ። አሁን ግን ካልጻፍክ፣ አሁን ለአንድ ዘፋኝ ወይም አንድ ድምፃዊ ግጥም ሰተህ ካላገኘ በስተቀር በቋሚነት በግጥም እንጀራ በላለሁ ብሎ ማሰብ ከባድ። የሰጣቸው ሙዚቀኞች አሉ። ምናልባት ለምሳሌ ለድምፃውያኖች ግጥም ከመስጠት አኳያ ለከሌ ይህን ዘፈን ይዝፈነው ብዬ ቀጥታ ባልሰጥም እነዚህ ለውድድር የሚቀርቡ ዕለታዊ መድረኮች
የውሃና ፍሳሽ ብሔራዊ ውሃና ፍሳሽ በቅርብ አዘጋጅቶ የነበረው ግጥምና ዜማ ውድድር ላይ ግጥሙ የኔ ነበር። ውሃችን የተሰኘ ግጥም ሰጥቼ ዜማ ተሰርቶለት ተወዳድሮ አንደኛ ወጥቶ እኔ የተወዳደርኩት እንደ ደሴ ከተማ ነበር። በራስ ህይወት ዙሪያ የሚያጠነጥን ወይም ደግሞ ባጋጠመ ገጠመኞች ዙሪያ የጻፍካቸው ግጥሞች አሉ? ግጥም እውነት ለመናገር ለስሜት ነው የሚሰራው። ግጥም የአንድን ማህበረሰብ ቁስል አውጥተህ ለማንጸባረቅና የአንባቢውን ስሜት ለመግዛት የምትችለው ህብረተሰቡ ያለበትን ማህበራዊ ኢኮኖሚያዊ ችግሮችን ሊዳስስ የሚችል ስሜቱን አንብበህ መግለጽና መጠቆም ስትችል ነው። ካልተሰማ የሌላው መግለጽ አችልም። መጠኑና ጠርዙ የት ድረስ ነው ብለህ ማወቅ የምችለው የአንድን ማህበረሰብ ወይም የአንድን ያኗኗር ዘይቤ ውስጡ ገብተህ ስትኖር ነው። ላይም ብትል ውስጡን አታገኘውም። ይሄ ደግሞ ገጣሚነት አያስብልም። ግጥም ስትጽፍ የተለየ ልምድ አለ? ምናልባት ጸጥታ የመፈለግ ወደ መናፈሻ ቦታ ሄዶ የመጻፍ? የግጥም አጻጻፍ ስታይሌ ሁለት አይነት ነው። ብዙ የሚጨነቅበት እንደዚህ ለህትመት ለተለያዩ የስነ ጽሁፍ ስራዎች ግብአት የሚሆኑ ከሆነ ለህትመት የሚበቁ ከሆነ በጣም ጸጥታ ባለበት ምንም አይነት ኮሽታ ሊኖር በማይችልበት አካባቢ ብጽፍ በጣም ደስተኛ ነኝ፣ ውጤታማም ነኝ። እንደዚህ ደግሞ ለልዩ ልዩ መድረኮች ማድመቂያ፣ ለማስታወቂያ፣ ለፕሮሞሽን፣ ለተለያዩ የመድረክ ስራዎች የሚያገለግሉ ግብአት የሚሆኑ የሚጻፉ ማታ ተጽፈው ጠዋት የሚደርሱ ስራዎች ከሆኑ ደግሞ ማንኛውም ቦታ ላይ ሆኜ ግጥሞችን መጻፍ ይችላሉ። ጥሩ። እስኪ በግጥም ፋታ እናድርግ። እንግዲህ የኪነ ጥበብ ትልቁ ዳራ የአምስቱ ቅኝቶች መነሻ ወሎ ነው። ወሎ በእኔ ስትገለጽ አጠር ባለመልኩ እንደው ለመግለጽ እሞክራለሁ እና ወሎን እስኪ እንያት። ወሎ ትንሿ ኢትዮጵያ፣ እውነትም ትንሿ ኢትዮጵያ ናት። ሁሉን ማህበረሰብ ይዛ የቆመች ሁሉም ለአንድ ሀገር ለመኖር ያስፈልጋሉ የሚባሉ ግብአቶች በአንዲት ነገር ላይ ሰብስባ የያዘች ትልቅ ግንድ ናት። በቃ ወሎ ማለት ሁሉንም ቅርንጫፍ ሰብስባ ይዛለች፣ ሁሉንም ማህበረሰብ፣ ሁሉንም ብሔር ብሔረሰብ። ስለዚህ ወሎ ከዚህም በዘለ ደግሞ ጥበባዊ ኪናዊ መነሻውም ወሎ ነው። እስኪ እንስማ። የምኒልክ አሻራ መክሊት የታሪክ ትብት ከፈፍ የመቅደላ ዳራ ዶሴ ኩራት ምንጩ አይጠየፍ የከርሰ ገዳማት አምባ የጥበብ መህልቅ አጥናፍ የሸውሴን ትንቢት ቋጠሮ የመስተጋብር መስተዋድድ አክናፍ የገነት አምሳል ማሳያ የፍቅር መሲህ አመልማሎ የመርሃባ ጀባ ትውፊት የኢትዮጵያ ዙፋን ሰንደቅ አርማ ነው ወሎ። ወሎ የከርሰ ምድር አንጡራ ሀብት የፍቅር በረከት መለያ ወሎ ነው ባህል እምነቱን ጠብቆ የዘመን ጉራማይሌ ኩሉ ማሳያ። ወሎ ገራገሩ ወሎ የደጋጎች አድባር የደጋጎች አውጋር የቄስ የቀሳውስት የወልዮች ሀገር። እኛ ወሎዬዎች ባህል ገዳማት ቱሪዝም ተከበን ከአባይ ከግንባታው ስልጣኔ ዘግነን ከግዕዝ ከድጓው ስነ ቃል ቆንጥረን ከከበሮ ጸናጽል በገና አንጓ ቅኝት ነቅለን ከስህኔ እውቀት ማድ ብራና ቀለም ጨብጠን ከአብያተ ክርስቲያን መስጊዱ የማይነጥፍ እምነት አብተን ከሐይቅ እስጢፋኖስ ጀማ ንጉሥ ዛውያ የጥበብ ጽዋ ጨልጠን ተዋደን ተላምደን ተግባብተን ተዋልደን የከፋን አጽናንተን የቸገረን ሰጥተን የታመመን እግዜር ይማርህ የሚል ነው ሂዶ ጠይቆ የተጣላን አፉ የሚያባብል ነው ምስጢር ገበና ደብቆ። በቃ ወሎ ማለት ተሰባጥሮ መኖር ማለት ነው የጎረቤቱን ሰላምና ምቾት ጠብቆ። እኛ ወሎዬዎች በሲራራ ንግድ ድንበር የተሻገርን እስላም ከክርስቲያን ፈቅደን የተጋባን ማጣት ያልቸገረን መጠቃት ያልገፋን ክፋት የማይከፋን በደም አጥንት የተጣባን ፍቅር የገነባን ደግነት ያነባን ሳንማር የገባን ቀድመን የተግባባን ምቾት ያልበገረን ጥቅም ያልቀየረን መስተዋደዳችን አጥሮ የማገረን ባዕድ መጤ ባህል የማይሸረሽረን አብሮ መኖር ጥበብ መግባባት የቸረን እኛ ወሎዬዎች ምን ጊዜም ልዩ ነን። አህመድ የታተመም የግጥም መድብል አለ አይደል? አዎ፣ ብቻዬ ሳይሆን በጋራ ተሰባስበን በኢትዮጵያ ደራሲያን ማህበር አማካኝነት ታትሟል። በነገራችን ላይ ደሴ ከተማ በወቅቱ በ1999 የኪነ ጥበብ ትሩፋቶች በጣም ብዙ ነበሩ። የቲያትር ክበቦች ነበሩ። ከዛ በዘለለ በ2001 ዓመተ ምህረት የአጋጣሚ ነገር ሆኖ ከኢትዮጵያ ደራሲያን ማህበር አዲስ አበባ ቅርንጫፍ ጋር በጋራ በመነጋገር ማህበሩ ደሴ ላይ እንዲመሰረት አድርገን ነበር 2000 ላይ። ይህን ተያይዞ በርካታ
ተረስተው የነበሩ በየቦታው የነበሩ ጸሐፊያኖች ወደዚህ እንዲመለሱ አድርገናል። እነዛ ከተመለሱ መካከል እንደው አሉ የተባሉትን መርጠን የተወሰኑ አስሮቹን በራሳችን ስፖንሰር አፈላልገን በኢትዮጵያ ደራሲያን ማህበር ደሴ ቅርንጫፍ እኔ ነበርኩ እዚህ ያስመጣሁትና እኔ መሰረትኩት። በአመቱ ትልቅ ስመጥር የተባሉ ኢትዮጵያ ውስጥ ያሉ አንጋፋ ጸሐፊዎች በተገኙበት ሁኔታ ወራውርት የተሰኘች አንዲት የግጥም መድብል 10 ጸሐፊያኖች የተሰባሰቡበት ወራውርት የተባለች አንዲት የስነ ግጥም መድብል ታተመች። እቺ መጽሐፍ ማለት ናት። ትንሽ ገጽ ነው ያላት። እቺ ወራውርት የተሰኘችው መጽሐፍ በ2001 ዓ.ም ስትሸጥ የነበረበት ዋጋ 10 ብር ነበር። ይሄን ያህል ነበር። እንግዲህ ለገንዘብ ብለን ሳይሆን ለስሜት ብለን ነበር የምንሰራው። ያኔ እንደዛሬው ጥቅም ፈልገን አልነበረ የምንንቀሳቀሰው። ያኔ በየቦታው ላይ አሸናፊ የምንሆነው ስሜታችን ስለምናዳምጥ ነበር። አሁን ከተወሰነ ጊዜ በኋላ ሁሉም ከጥቅም ጋር ተያያዘና እቺን መጽሐፍ አሁን ላሳትም ብትል ምን ያህል ገንዘብ ወጪ እንደሚያስፈልግህ መገመት አያዳግትም። መልካም እንግዲህ እስኪ ከግጥም እንውጣና ወደ ጋዜጠኝነቱ እንሂድ። አህመድ የቀድሞ የስራ ባልደረባዬ ነህ። ምናልባት ከ7 ዓመት በላይ ሬዲዮ ላይ በጋራ ሰርተናል ነው አይደል? 7 ዓመት ያልፋል። 7 ዓመት በላይ ሬዲዮ ላይ ሰርተናልና እስኪ ስለዛ ገጠመኞች እያነሳን እንጫወት። ገጣሚ መሆንህ የጋዜጠኝነትን ስራ ቅሎልኛል ወይም ጠቅሞኛል የምትለው ነገር አለ? እጅግ በጣም ለጋዜጠኝነት በምን አይነት አንግል ይጠቅማል ብትለኝ፣ በተለይ ጋዜጠኛ ምን ያስፈልገዋል? አንድ ጋዜጠኛ ነው ብሎ አቅሙን አጠናክሮ ሊሄድ የሚችለው አንደኛ ልክ የሆነ ምስል ከሳች የሆኑ ጽሁፎችን መጻፍ ሲችል፣ ታሪካዊ ዳራቸው መነሻቸውና መድረሻቸው እውቀትና ግብአት ሲኖረው፣ ሶስተኛው የቋንቋ አጠቃቀም ባህልና ወጉን ሲረዳ። ለአንድ ጋዜጠኛ እነዚህ 3ቱ መሰረታዊ ነገሮች ናቸው። እነዚህን ነገሮች ደግሞ ለማሟላት የምታገኘው ምን ላይ ነው? ቋንቋ። አንድን ነገር፣ አንድን ዜና፣ አንድን ዘገባ ወደ ተሻለ አገላለጽ፣ በተሻለ ቋንቋ፣ በተሻለ ንግግር፣ በተሻለ ቃና፣ በተሻለ ስሜት ለመዘገብና ወደ ማህበረሰቡን ጆሮ ሊይዝ በሚችል አገላለጽ ለመግለጽ የሚቻለው ጸሐፊ ከሆንክ ነው። እና ለጋዜጠኝነት ሙያ እጅግ በጣም ከምጠብቀው በላይ ትልቅ ሚና ተጫውቷል። በነገራችን ላይ ሬዲዮ ጣቢያ ስንሰራ ምናልባት ወደ ኋላ ተመልሰን እስኪ እናውራ ብዬ ነው እና ጋዜጠኝነት ብቻ ነበር የምንሰራው። ለጽሁፍ እንጽፋለን፣ ሪፖርተር ነበርን፣ ሆስት እናደርጋለን። ከዛ ውጭ ድራማ ትወና ሁሉ እንተውን ነበር፣ ግጥም እንጽፋለን፣ ድራማዎች ሁሉ እንሰራለን። እና እስኪ ስለሱ ሁሉንም ነገር አንችልም ሳንል በቻልነው አቅም ሁሉ በመሞከራችን ነው። እንግዲህ አንተም እኔም በርካታ አብረውን የነበሩ እነ ትዕግስት፣ እነ እጅጋየሁ፣ እነ አህመድ አንሷር፣ ብርሃኑ ወልደ ሰማየት፣ ጋሻው ገብሬ፣ ስንቱ ነው ዋሱ መሐመድ፣ ማሩ ባላገሩ፣ ስንታየው መሐመድ፣ ብዙ አብረን ሰርተናል። ሌሎችም ምኑ መሰለ አሁን እነ መሰለ ገብሬዎች ሲወጡ ነበር እኛ የምንገባው። ትልልቆቻችን ያየነው እነሱ ነበር። እነሱ ሬዲዮ ላይ ሲራቀቁበት ስናይ፣ እኛ ደግሞ እነሱን ለማስመሰል ወደ ሬዲዮ ጣቢያ ስንገባ ከምንም ተራ ፍሪላንሰርነት ወደ ዋና አዘጋጅነት ድረስ እስከ መድረስ ድረስ መሄድ ነው እኮ። ይሄ ማለት ምን ጠቅሞናል? እያንዳንዱ ትወናም ሬዲዮ ሲኖር አሁን የበዓል ቀጥታ ስርጭት በጣም ከባድ ነው። በማንኛውም ሚዲያ ላይ አይደፈርም። የበዓል ስርጭት ጦሳ ሬዲዮ ነበር የሚሰራጨው። ሊንክ ራሳችን ነበር የምናዘጋጀው። እውነት ነው። አንተ ግጥም ስትጽፍ ሌላው ጭውውት ይዘጋጅ ነበር። ይሄ ምን ጠቀመን? አሁን ማንኛውም ቦታ ላይ ሆነ የጋዜጠኝነትን ሙያ ለመስራት እንደገና መድረኮችን ለመምራት ሌላውን ተው ኦዲየንስ ጋር ለመገናኘት የምንጽፋቸው ሊንኮች፣ መድረክ ላይ የምንተውናቸው ትወናዎች፣ መነባነቦች እነዛ ለዛሬው ማንነታችን ነጸብራቆች ነበሩ። አቅምና ጉልበት የፈጠሩልን እውነት ለመናገር እነዚህ ነበሩ። እንግዲህ ወደ ኋላ በትዝታ መለስከኝ። እስኪ ማትረሳው የሬዲዮ ጣቢያ ማትረሳው ፕሮግራም ከሰራው ፕሮግራሞች እጅግ እኔ የማረሳው ሁልጊዜ ጭቅጭቅ ይፈጥርብኝ የነበረው ለ1 ዓመት ከ2 ወር የሄደው እድል ወይስ ጥረት የሚባለው ውይይት እጅግ በጣም አነቃቂ ነበር። እጅግ በጣም በህይወት ዘመኔ የማረሳው 1 ዓመት ከ2 ወር ድረስ በየሳምንቱ የደሴ ከተማ ህዝብ
በስልክ ነበር። ከምዕራብ ወረዳ ይደውላል። በጣም ከአቅሜ በላይ እኔ ራሴ እንደ ሁሉ ነገር ስራ ትቼ በቃ ትኩረቴ እዛ ላይ ነበር፣ ውይይቱ ላይ ነበር። ከተለያየ ማህበረሰብ ክፍል ነበር ስለ እድልና ጥረት ማብራሪያ የሚመጣው። ምሳሌ ለመሆን የሚመጡ ሰዎች ነበሩ። ወደ ፊኒሽንግ ላይ ስንሄድ ራሱ ለምን ይቋረጣል ቢያንስ 1 ዓመት እንደዚሁ ይቀጥል የሚል ጥያቄ ከሬዲዮ ጣቢያው ራሱ ከትምህርት መምሪያ ነው በነገራችን ላይ የደሴ ትምህርት መገናኛ ማዕከል የትምህርት መምሪያ ስር ነው የሚገኘውና ለማስተማሪያ ነው የተዘጋጀው። በአማራ ክልል አሉ ከተባሉ ስቱዲዮዎች እጅግ በጣም ዘመናዊ ስቱዲዮ የነበረው በወቅቱ ደሴ ጦሳ ሬዲዮ ነበር። ጦሳ ሬዲዮ ለዛሬ ማንነታችን እንግዲህ ትልቁን መስዋዕት የከፈለው ያ ቤት ነው። ሁሉም እዛ ይሰራ የነበረ ሰው በተለያየ ነገር ላይ ራሱን ያበቃ ሰው። ይሄ ማለት አንድ ቤት ውስጥ እንግዲህ በጋራ አላማና በጋራ ሰርተ ያለምንም ክፍያ በነፃ ነው የምንሰራው። ያ ነገር በመጥቀማችን ዛሬ ራሳችን ጭረንም ጽፈንም መድረክ መርተንም ማስታወቂያ ሰርተንም እንድንኖር አድርጎናል። አሁን በርካታውን በሀገራችን የሚገኙ ትልልቁን የሚዲያ ተቋም የያዙትም የደሴ ልጆች ናቸው። ጦሳ ሬዲዮ ያለፉ ነው። ከዛ በኋላ ከዛ በወሰድነው ልምድ ባገኘነው እርሾ ከጦሳ ሬዲዮ በኋላ ፋና ላይም አየር ሰዓት ወስደን የተወሰነ ዓመታቶች ሰርተናል። ጥሩ የሚባሉ ፕሮግራሞችን ስናስተላልፍ ነበር። እስኪ ስለሱ። እንግዲህ እዛ ፕሮግራም ባለቤት አንተ ነበርክ። 40-10 ሰዓት ላይ ነበር የሚተላለፈው እና የዛ ፕሮግራም ላይ እኔ እንደ አጋዥኝ ነበር የምሰራው። የእንትኖቹ ባለቤት እናንተ ብትሆኑ በጣም ያምር ነበር። በተለይ ዛሬ ያ ነገር መደገም ባለመቻሉ የሚቆጭ ነገር አለ። እውነት ለመናገር አሁን በቅርብ ሰምቼዋለሁ። ይሄ ሬዲዮ እንትኑ ድሮ ይቀርቡ የነበሩ ያቀራረብ አሁን የሬዲዮ አቀራረብ ስታይሉን ስትሰማው አሁን ሌላ ቦታ ላይ የሚቀርቡ መዝናኛዎችን ስትሰማቸው ስልጣኔ የማይነበረው ድሮ ነበር። ስልጣኔ አቀራረብ ጋዜጠኝነት የማይነበረው ድሮ ነበር። አሁን የፕሮግራሙን ይዘት ብታየው እምቅነቱን መልእክት አስተላለፍን የህብረተሰቡ ተቀባይነት ምስታይ አሁን እኮ ሬዲዮ የሚሰማ ሰው የለም። ከዚህ አንፃር ለካ ድሮ ነበር ስራ የተሰራው፣ ለካ አሁን በብዙ ነገር ተሸፍኗል ብለህ ታስባለህ። ስለዚህ የድሮውን የሚያክል ምንም አይነት መገለጫ የለውም። የድሮ በሚዛንም ልትመዝነው አችልም። ማህበራዊ ሚዲያ ጋዜጠኝነትን ይጎዳል ወይስ ለጋዜጠኝነቱ የሚያግዝ ነገር ነው ብለህ ታስባለህ? ማህበራዊ ሚዲያ ሁለት አይነት አንግል አለው። አሁን ባለው ኮንዲሽን ከሆነ ማህበራዊ ሚዲያ ጋዜጠኝነትን አያግዝም፣ አያበረታታም። ግን ወግና ስርዓቱን ያልተከተሉ የጋዜጠኝነት ስምና አልባሳቱን ያልያዙ ሁሉም ሰው ጋዜጠኛ የሚሆንበት ሚዲያ ነው። ገደብ የለውም። ጋዜጠኝነት የተገደበ ነው። ጋዜጠኝነት ህግ አለው። ጋዜጠኝነት በእውቀት በትምህርት በስነ ምግባር የሚመራ መርህ ያለው ትልቅ አቅም የሚጠይቅ ትህትናን የተላበሰ ጥበብ ነው። አሁን ማህበራዊ ሚዲያ ላይ ከመጣህ ግን እኔም ተነስቼ ጋዜጠኛ ነኝ፣ አንተም ተነስተ ጋዜጠኛ ነኝ። የጽሁፉ ባለቤት አይታወቅም፣ አቅራቢው አይታወቅም። አሁን ዜና አንባቢው ብዙ ነው፣ በየዕለቱ የምንሰማው። አንዱ ሞተ ሲል አንዱ ተነሳ ብሎ የሚቀርብበት ዘመን ነው ያለ ነው። ስለዚህ ማህበራዊ ሚዲያ ለጋዜጠኝነት ይጠቅማሉ የሚለው በሁለት አንግል የማየው ለዚህ ነው። አንድ ማህበራዊ ሚዲያ ህግና ደንብ ኖሮት ከተመራ ጠቃሚ ነው። አሁን ሁሉም ሚዲያዎች ሁሉም ማህበረሰብ እንደሚያሰራጨው ከሆነ ደግሞ ጋዜጠኝነትን ያበረታታም ጭራሽ ያጠፋል ብዬ ነው የማስበው። እስኪ በግጥም ፋታ እንውሰድ። እንግዲህ ግጥም ብለህ አሁን ወደ እኔ ያመጣኸው እንጂ ከምንሰማቸው ልዩ ልዩ አዝናኝ ፕሮግራሞች በተለይ የበዓል ፕሮግራም ላይ ረዥም ሰዓት ላይ ነው ኦንላይን የምንሆነው እና አሁን ኦንላይን ያለምንም ስህተት የሚቀርቡ በርካታ ደስ የሚሉ ነፍስ የሚገዙ እኮ ግጥሞች ነበሩ። እና አሁን እዛ ላይ ሲቀርቡ የነበሩ ግጥሞችን እጅግ በጣም አሁን ከትናንት ወዲያ በተለይ ሰምቻቸው ነበር። የአጋጣሚ ነገር ሆኖ እጅግ በጣም ጥሩ ፕሮግራሞች ነበሩ። እዛ ላይ አሁን የሚማርኩ አንተ የምታቀርባቸው ግጥሞች ነበሩ። እስኪ አንተስ እንደው ለአድማጮቻችን አንድ ግጥም ጀባ አጠር ያለችውን ግጥም ባይሆን ጀባ በልና እስኪ እኔም ደግሞ አንተ ልጋብዝ። በእርግጥ ተሰልገው ተቀምጠዋል ግጥሞች፣ ብዙ ግጥሞች አሉ። አልታተሙም እንጂ ብዙ ግጥሞች አሉ። ፈነዳ መጥፎ ቃል ፈንጅ ነው አይምሮ ያቆስላል።
መንፈስን በጣጥሶ ሞራልን ይገድላል ብለሽ ያጫወትሽኝ የነገርሽኝ ነገር አዎ እውነት አለው ትክክል ነው ብዬ ተቀብዬው ነበር። ግና ምነው ታዲያ አንቺው አውግዘሽው ነግረሽኝ በቃልሽ የኔውን አይምሮ እንዳይሆን አድርገሽ በፈንጅ ማቁሰልሽ። ይሁን ግን ግድ የለም የፈንጅን አጥፊነት አሁን ስላወቅኩት ካንቺን ይሻላለሁ አልወቅስሽም ተውኩት። በሆድሽ አፍነሽ ይዘሽው ስትኖሪ ጊዜ ቀኑን ቆጥሮ በአጋጣሚ ድንገት ብሶት ብስጭትሽ መከፋትሽ ነክቶት በውስጥሽ ፈንድቶ አንቺን አሳጥቶኝ ከምገባ ፍዳ እንኳን አወጣሽው እንኳን ወረወርሽው እኔው ላይ ፈነዳ። ብዙ ነበሩ እኮ አሉ እኮ ያለውና አሁን ትንሽ ራቅ ብለናል። ሁሉም ከኪነ ጥበብ እየራቀ ሄደ እንጂ እጅግ በጣም ብዙ ገጣሚዎች አሉ ወሎ ላይ በተለይ ደሴ ከተማ። አሁን በተለያየ ስራ ዘርፍ ግን በየአካባቢው ተበተኑ እንጂ እናያቸዋለን። ደግሞ ተስፋ አንቆርጥም። ወደፊት ብዙ ገጣሚያኖች ወደ መድረክ ይመጣሉ ብለን እናስባለን። እስኪ አህመድ ወደ ሌላው የህይወት ክፍል እንግባ። አሁን ላይ እየሰራኸው ያለው አንድ መልካም ተግባር አለና የበጎ አድራጎት ስራ ላይ እየተሳተፍክ ነው። አንዳንድ ሚዲያዎች ላይም እያየሁ ነበርና እስኪ ስለሱ እንዴት ታሰበ፣ መች ተመሰረተ፣ መነሻ ሀሳቡስ ምንድን ነበረ የሚለውን አጫውተን እስኪ። አሁን እንግዲህ በጎ አድራጎት ሲነሳ በጎነት ለራስ ነው። በዛ ሚንጣ በዚህ በበጎነት ሜዳ ያለፈ ሰው ከራሱ በዘለለ ማህበረሰብን ይጠቅማል፣ ትውልድ ያነጻል። በጎነት ሐሳቢው ራሱ ለትውልድ እንዲሸጋገር ደግሞ በምትችላት ነገር በትንሿ ነገር አንዲት ጠጠር ከወረወርክ ዳቦ የተራበ ሕፃን ልጅ ዳቦ አንስቶ መብላት ወደ ትምህርት ገበታው መመለስ ከቻለ አንተ ልክ ያ ነበር ማለት ነው። ስለዚህ እኔ አሁን ደሴ ከተማ ላይ ሰፊ ማህበረሰብ ዝቅተኛ ኗሪ ያለበት የማህበረሰብ ክፍል ነው፣ የተማረ ማህበረሰብ ያለበት ክፍል ነውና ከፍተኛ ችግር ውስጥ ያሉ በኑሮ ደረጃቸው የተቸገሩ ማህበረሰቦች አሉና ከኪነ ጥበቡ ጎን ለጎን ከስራዬ ቋሚ ስራ አለኝ፣ የመንግስት ሰራተኛ ነኝ። ከዛ ጎን ለጎን ጋዜጠኝነት፣ የመድረክ መምራቱን የተለያዩ ስራዎቹ ጎን ለጎን ደግሞ የበጎ አድራጎት ተግባር አከናውናለሁ። እውነት ነው። እንግዲህ በጎ አድራጎቱ የተጀመረው ከትንሽ ነገር ነው የተጀመረውና በሂደት እየጠነከረ ሌሎችም እየታቀፉ አሁን 2 ድርጅቶች አሉ በእኔ ስር የሚተዳደሩ ቦርከና በጎ አድራጎት ድርጅት እና DMV4 ደሴ በጎ አድራጎት ድርጅት። ይሄ ማለት ምንድነው? ዲሲ፣ ሜሪላንድ፣ ቨርጂኒያ የሚል ትርጉም ያለው እዛ የሚኖሩ የደሴ ከተማ ተወላጆች እነሱ ተሰባስበው ደሴ ከተማ በተለይ የተቋቋመች ነው 2004 ዓመተ ምህረት በነበረው የሰላም እጦት ሳቢያ የተፈጠረ ማህበር ነው። ሁለቱም ማህበሮች ይሄ ምንድነው? በሰሜን አሜሪካ የሚገኙ የደሴ ከተማ ተወላጆች እሱ ማለት የቦርከና ሳይሆን DMV4 ደሴ በጎ አድራጎት ድርጅት ዲሲ፣ ሜሪላንድ፣ ቨርጂኒያ ማለት ነው። ቦርከና በጎ አድራጎት ድርጅት ደግሞ በዚሁ በደሴ ከተማ ነዋሪ የሆነ አንድ እጅግ በጣም ቅንና በጎ የሆነ በዚሁ በኛው ሙያ ውስጥ ያገለግል የነበረ አንድ ተራ ካሜራማን የሆነ ወጣት ያቋቋመው፣ አንተም ታውቀዋለህ፣ እኛ ጋርም ካሜራ ይዞ ኮሚኒኬሽን ይሰራ የነበረ አብዱ መሐመድ የሚባል በበላይነት ይመራው የነበረ ማህበር ነው። ከDMV ቀደም ብሎ የተመሰረተ ማህበር ነው። ነገር ግን አሁን በሂደት ወደ አሜሪካ ስለሄደ ነው እኔ ደርቤ እሱን ያስኩለት። ስለዚህ ሁለቱንም ድርጅቶች በጋራ በማዋሃድ በጎነት ተግባርን በስፋት ከተማ ላይ እንዲገኝ በርካታ ዜጎች ተጠቃሚ እንዲሆኑ ሁለቱ ድርጅቶች እያቀናጀን የማሰራቱንና ህብረተሰቡ የመጥቀም ሂደቱን ነው እየሰራን ያለ ነው። እንዴት ነው የተመሰረተው የሚለውን ነገር በደንብ አጫውተናል እና ምንድን ነው የምትረዷቸው እነዚህ ሰዎች? እንዴት ነውስ የምታገኟቸው ሰዎቹ? አሁን 2 ማዕቀፍ ነው ያለን። ሁለቱም ድርጅት 2 እሳቤ ያላቸው፣ አለማቸው ሰው መርዳት ነው። ነገር ግን አንዱ ባንዱ ዘርፍ ነው። ቦርከና በጎ አድራጎት ድርጅት ለነዚህ ወላጆቻቸውን በሞት ያጡ፣ በተለያየ ችግር አባቶቻቸውን ያጡ የቲም ተማሪዎችን
በቋሚነት ያስተምራል፣ ይደግፋል፣ ዩኒፎርም ያሟላል። በየወሩ 1,000 ብር ጥሬ ገንዘብ በአካውንታቸው ያስገባል። በዚህም 55 ተማሪዎችን በቋሚነት ያስተምራል። ቦርከና ለአንድ ልጅ አመታዊ ወጪ 20 ሺህ ብር ሂሳብ አስልቶ የትምህርት ቁሳቁስ ይደግፋል። ከዚሁ ከ55ቱ ተማሪዎች ደግሞ 50ዎቹ ኖርማል ጤነኛ ማንኛውም ትምህርት ቤት ራሳቸውን ችለው ሊማሩ የሚችሉ ጥሩ ውጤት እያመጡ አመት በአመት ለውጥ የሚያስመዘግቡ ሲሆኑ 5ቱ ደግሞ ከመኝታቸው ሊነሱ የማይችሉ የሚበሉት የተቸገሩ የኦቲዝም ጥላ ስር የሚገኙ ህፃናቶች ናቸው። እነሱን ገንዘብ፣ ልብስ፣ እንደዚሁ ማቴሪያሎች በየጊዜው እየሄደ ደግሞ የመንከባከብ እና ፍቅር የመስጠት አጠቃላይ ትውልዱ የመማር ተማሪ ሰው ኃይል ለማፍራት ረገድ የሚደረገውን ተልዕኮ ለመወጣት ትልቅ አሻራውን እያስቀመጠ የሚገኝ ድርጅት ነው። ከዛ በዘለለ ቦርከና በጎ አድራጎት ድርጅት ከተማ አስተዳደሩ በየዓመቱ የሚያዘጋጃቸው የተማሪዎች ምገባ መርሃ ግብር አሁን በዘንድሮ ዓመት ለምሳሌ 80 ሺህ ብር ሰጥቷል። እንዲህ ያሉ በጎ አድራጎት ስራዎችን ይሰራል፣ ውስን ቢሆንም። ወደ ዲኤምቪ ፎር ደሴ በጎ አድራጎት ድርጅት ስንመጣ እጅግ በጣም ሂዩጅ ነው፣ ትልቅ ነው። ከተማ ደረጃ ብቸኛ ነው ማለት ይቻላል። ከፍተኛ ብር ነው የሚመድበው። እሱ ደግሞ ምንድነው 204 የማህበረሰብ ክፍሎችን በቋሚነት ይረዳል። ለምሳሌ 64 ወላጆቻቸውን በሞት ያጡ የቲም ህፃናቶችን ለአንድ የቲም ህፃን በአመት ወጪው 22500 ብር በመያዝ 64 የቲሞችን ያስተምራል። ጧሪ ቀባሪ የሌላቸው ደጋፊ ጠያቂ የሌላቸው አቅመ ደካማ አረጋውያኖች ደግሞ አሉ። 100 አረጋውያኖችን በየወሩ 1500 ብር ጥሬ ገንዘብ እንደ ጡረታ እየከፈለ ይጦራል፣ ይንከባከባል። 34 በካንሰር የሚሰቃዩ የወተት መግዣ የሚቸገሩ የማህበረሰብ ክፍሎች ደግሞ የመድኃኒት መግዣ የምትሆን 1500 በየወሩ ለ34ቱም ካንሰር ህሙማኖች ይረዳል። በነገራችን ላይ አሁን በቅርብ በሚዲያ ላይም በስፋት እንደተዘገበው 880 ሺህ ብር ወጪ በማድረግ ከተማው ላይ የሚገኙ ወደ ትምህርት መግባት ያልቻሉ በህብረተሰቡ ጉያ ውስጥ ተደብቀው ለዘመናት ይኖሩ የነበሩ በኦቲዝም ጥላ ስር የሚገኙ የማህበረሰብ ክፍሎች ወደ ትምህርት ቤት ገብተው ቀለምና መምህር ጋር የሚገናኙበት አንድ ትልቅ የትምህርት ተቋም ደሴ ከተማ ላይ በ880 ሺህ ብር ዲኤምቪ ፎር ደሴ ገንብቷል። ማዕከሉን ገንብቶ ለከተማ አስተዳደሩ አስረክቧል። ከተማ አስተዳደሩ በሚጠይቀው ማንኛውም ማህበራዊ ድጋፍ የገንዘብ ድጋፍ ይለግሳል። ለተማሪዎች ምገባ መርሃ ግብር በቅርብ 100 ሺህ ብር ጥሬ የገንዘብ ድጋፍ አድርጓል። ከዚህ በዘለለ ዲኤምቪ ፎር ደሴ ተዘርዝሮ ያልቅም። ለምሳሌ በየሃይማኖታዊ በዓላቶች የክርስቲያኑ ማህበረሰብ በዓል ፋሲካና ገና ሲመጡ ዶሮ፣ እንቁላል፣ ዘይት፣ ገንዘብ አድርጎ ይሰጣል። ኢድና አረፋም ሲመጣ ለሙስሊሙ ማህበረሰብ የእርድና የተለያዩ ድጋፎችን ለማህበረሰቡ ዝቅተኛው ነዋሪ የማከፋፈል ሂደቱ አሁንም እንደቀጠለ ነው እና ዲኤምቪ በአመት ከ12 ሚሊዮን ብር በላይ ወጪ በማድረግ ዝቅተኛ የማህበረሰብ ክፍሎች ከማንም ሰው እንዳያንሱ በተለይ ተማረ በትምህርቱ ላይ ትኩረት በማድረግ የተማሪ ሰው ኃይል ከማፍራቱ ረገድ ዲኤምቪ ፎር ደሴ እየሰራ ያለው ስራ እንዲህ በቀላል ግምት የሚሰጠው አይደለም እና ዲኤምቪም ሆነ ቦርከና እንግዲህ በከተማ ደረጃ ትልቅ ስም ይዘው እየተንቀሳቀሱ የሚገኙ የበጎ አድራጎት ድርጅቶች ናቸው። እነዚህ እንግዲህ በእኔ ስር የሚገኙት በከተማ ደረጃ የሚታወቁ ስመጥር ድርጅቶች ናቸው። ደግሞ አሁን ወደፊት ሌሎችንም ተከታዮች እያፈራን የምንሄድበት ሁኔታ ነው። ዲኤምቪ የተመሰረተ የአገር ውስጥ የኢትዮጵያ ተወላጅ የደሴ ከተማ። ስለዚህ እነሱ ናቸው ፈንድ የሚያደርጉላችሁ ማለት ነው? አዎ፣ ዲኤምቪ ዲሲ፣ ሜሪላንድ፣ ቨርጂኒያ እና በአካባቢው የሚገኙ የደሴ ከተማ ተወላጆች ናቸው ዲኤምቪን የመሰረቱት። ቦርከና በጎ አድራጎት ድርጅትን ደግሞ በዲሲ የሚኖሩ የደሴ ከተማ እና የአካባቢ ማህበረሰቦች በዲሲ ብቻ። ሁለቱ ልዩነቱ ይሄ ነው። አንዱ አሜሪካ ዲሲ ብቻ የተመሰረተ ተነስቶ ወደዚህ ቅርንጫፉ የመጣ ማለት ነው። ዲኤምቪ ደግሞ ደሴ ከተማ እና በአካባቢ የሚገኙ በሰሜን አሜሪካ የሚኖሩ የደሴ ከተማ ተወላጆች የተቋቋመ እዚህ ቅርንጫፉን ከፍቶ እየሰራ ያለ አንጋፋ ድርጅት ነው።
ሁለቱም ውጭ ሀገር ያሉ የሀገር ውስጥ ተወላጆች የሚደግፉት ድርጅት ነው። ምናልባት ዋናው ቢሮ ውጭ ሀገር ነው ያለው፣ እናንተ ቅርንጫፍ ናችሁ ነው ወይስ እነሱ መደገፍ ብቻ ነው? ኦርጋናይዝ የሆነ ድርጅት የላቸውም? አሁን ምን መሰለህ፣ ሁለቱም ድርጅቶች መነሻቸው ኢትዮጵያ ነው። ሀሳቡ ያለው እዚህ ነው። እነሱ የኢኮኖሚ ነው፣ ኢኮኖሚውን ይደግፉናል። ምን ይሉናል? እስከዛሬ እኛ በምናቀርበው ፕሮጀክትና ፕሮፖዛል ከተማው ላይ ያለውን ችግር የምናየው የምንለየው ቤት ለቤት እየሄድን ችግሩን እንጋራለን። ይሄን እናደርጋለን። ምን ያስፈልገናል የሚለውን ነገር እንወስንና ጥያቄ እናቀርባለን ለነሱ፣ ብር እንዲልኩልን ይረዱናል። ሲረዱን ወደ ተግባር እንገባለን። ይሄ ነበር አካሄዳችን። አሁን ግን አንደኛ ድርጅቱ ስሙ፣ ሁለቱም ድርጅቶች ስማቸው ከፍ እያለ መጣ። ብዙ ደጋፊዎችም በየአመቱ የገቢ ማሰባሰቢያ ይዘጋጃል። ብዙ ደጋፊዎች እየበዙ መጡ። አሁን ሲመጡ ምን ሆነ? አንድ ቢሮዊ አስተዳደር እንዲኖረው፣ ህጋዊነት የተከተለ እንዲሆን፣ እንደገና በአንድ ኢትዮጵያ ብቻ የተወሰነ ሳይሆን ዓለም አቀፍ እንዲሆን በማሰብ አሁን ሁለቱም ድርጅቶች ባሉበት ሀገር ህጋዊ ፍቃድ አውጥተው በኢትዮጵያ ውስጥ የተወሰነ ከሚሆን ዓለም አቀፍ ይዘት ያለው የበጎ አድራጎት ድርጅት ለመቅረጽና ለመተካት ታስቦ ነበርና አሁን በሂደት ላይ ነው የሚገኘው። ዲኤምቪ ፎር ደሴ የበጎ አድራጎት ድርጅት የሚለው የበጎ አድራጎት ድርጅት ከመሆኑ በዘለለ አሁን ዓለም አቀፍ ይዞታ ያለው ከፍተኛ የበጎ አድራጊነት ማዕረግ ያለው በአሜሪካ እውቅና አሰጣጥ ረገድ ከፍተኛና የመጨረሻ የሚባለው የበጎ አድራጎት እውቅና ተሰጥቶታል። አሁን ቅርንጫፉን እዚህ ደሴ ከተማ ላይ ራሳችንን ችለን ስማችንን ቀይረን ቅርንጫፉን ነው ዲኤምቪ ፎር ደሴ ፕሮጀክት የምናቀርበው። እኛ እንደ ደሴ ከተማ ያሉትን ችግሮች እናወጣለን። ቅድሚያ ለዚህ ይሰጠው፣ ይሄ ፕሮጀክት ይሰራ፣ ደሴ ከተማ ህዝብ ይሄ ያስፈልገዋል፣ እንዲህ ያሉ ችግሮች አሉ የሚሉትን ነቅሰን በፕሮጀክት እናቀርባለን። ዲኤምቪ ፎር ደሴ በጎ አድራጎት ድርጅት ባገኘው አገር አቀፍ እውቅና መሰረት የተለያዩ የገቢ ማሰባሰቢያዎችን ሰርቶ ፈሰስ ያደርግልናል። በጀት ኦንላይን የሚከታተሉ ለምንም አይነት እንትን እያንዳንዷ ሰነድ የምታልፈው በመረጃ ነው። ይሄ ስለሆነ የተሻለ የማህበረሰብ ክፍል ተጠቃሚ ለማድረግ በርትቶ እየሰራ ያለ የበጎ አድራጎት ድርጅት ነው። ጥሩ እንግዲህ አህመድ ወዳጆ እንዲህ እያልን ብዙ ነገሮችን እየዳሰስን ቆይታ አድርገናል። አሁን ወደ መጨረሻው እየደረስን ነውና ፕሮግራማችንን ከመዝጋታችን በፊት ግን ይሄ ቻናል የዩቲዩብ ቻናል አዲስ ቻናል ነው። እንግዲህ የተለያዩ የጥበብ ሰዎችን የጋበዝን የቀድሞ የጥበብ ወዘና የምንመልስበት ቻናል ነውና በዚህ ቻናል ላይ እንግዲህ በጋራ አብረን እንድትሰራ ቃል እንድትገባልን እንፈልጋለን። እንግዲህ በኪነ ጥበብ እድገት ላይ ጉልህ አሻራውን የማያስቀምጥ ማንም የኪነ ጥበብ ባለሙያ አለ ብዬ አላስብም። ተተኪ ኃይሎችን ለማፍራት ያለችውን እውቀት አንጠፍጥፎ ለህብረተሰቡ ለማቀበል የኪነ ጥበብ ባለሙያ ይለግማል ብዬ አላስብም። አሁን እንደተያዘው በርካታ ሰዎች አሁን ሚዲያውን ተቆጣጥረውታል። ሶሻል ሚዲያውን በተለይ ቀሪዎቹንም ለማውጣትና የተሻለ የኪነ ጥበብ ባለሙያ ለመተካትና ለትውልዱም ለማስተላለፍ እንዲቻል እናንተ የጀመራችሁትን እንዲህ ያለ የማነቃቃት ትንሣኤ እኛም የማንቀላቀልበት እኔም ሆንኩ ሌላው እኔም መሰል የኪነ ጥበብ ባለሙያ የእናንተን ዘርፍ የማይጋራበት እድሉ አለ ብዬ አላስብም። ስለዚህ እንግዲህ በተመልካቾቻችን ስም አብሬ ለመቀጠል ዝግጁ መሆኔን ማረጋገጥ እወዳለሁ። እናመሰግናለን። የተከበራችሁና የተወደዳችሁ የዲቢል ሚዲያ ተከታዮች የዛሬው የነበረን ቆይታ ይህን ይመስል ነበረ። ቻናሉ አዲስ ስለሆነ ሰብስክራይብ እያደረጋችሁ ተከታተሉን። እንዲሁም ከወደዳችሁት ደግሞ ላይክ አድርጉ። በቀጣይ በሌላ ፕሮግራም እስከምንገናኝ ድረስ መልካም ጊዜ፣ ሰላም።